እያልኩ ልጀምርላችሁ እንዴ ዛሬ ሰላም እንዴት ናችሁ? ደህና ናችሁ? አለው እኔ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛልኝ። እንዴት አያችሁ ጸጉሬን? ኦ ማይ ጋድ ሊወላችሁ እንደዚህ ማነው እንደዚህ የሚለው ቲክቶክ ላይ ማናት እንደዛ የምትለው ሊያሽ ሆናት እንጂ እንዴ ማናት እላለሁ እንዴ ጭራሽ። እና ቤተሰብ እንግዲህ ትናንት የአብርሽን ቪዲዮ አይታችሁ ከሆነ ብዙዎቻችሁ መጨረሻ ላይ ማለት መጀመሪያ ላይ ኢንትሮ የተሰራልን ቪዲዮ አብርሽ ሩታን እና ልጁን አቅፎ ምናምን ነበር። ግን ቪዲዮ መሀል ላይ አላየነውም። ምኑ ጋር ነው ተነስታችሁ እዛ ላይ ያስገባችሁት? የት የነበረ ቪዲዮ ነው እዛ ላይ ያስገባችሁት? አልገባኝም። ሄርሜላ ለዛሬ ስትመጣ ደግሞ የኔ ውድ የኔ ፍቅር ለምንድን ነው ቀለበቱን ያወለቅሽው? ቀለበቱን ማን ነው ወልቅ ያለሽ? አሳሞሽ ነበረ? እጅሽን ይዛኔ በጣም ማሞሽ ነበር ምናምን ይላታል አብርሻ። እኔ እኮ እጄን እንዴት እንዳረፍ እጄን አመመኝ ቀስ አድርጌ ላውልቀው እያልኩ እንኳን በኃይል እኮ ነው ያስወለክብኝ ምናምን። እንዴት እንደዚህ ትለኛለህ ምናምን፣ ለምን አወለቅሽው? እና ቀለበቱ ማን ጋር ነው ያለው ምናምን ይላታል ዛሬ ማለት ነው ሄርሜላ። ዛሬ ደግሞ የሄርሚ ተራ ነው ማለት ነው። እና ቀለበቱ ማን ጋር ነው ያለው ምናምን ትባላለች። እኔ አላውቅም፣ እናንተ ነው ይዛችሁት ሄዳችሁ ኤፍሬም ነው እንጥለዋለን እንደዚህ ምናምን እያላችሁ ሄዳችሁት እና ምንድን ነው ምናምን። በቃ ዛሬ ደግሞ ከሄርሜላ ጋር ሄዶ ሞገክ ይላል። ምን ይሻለዋል አብርሽ? ምን ይሻለዋል ሲጀመር ማለት ነው። አብርሽ እርግጠኛ ሆኜ ነው የምነግራችሁ ሌላ ሴት ጋር ነው የሚመጣው። በቃ ሌላ ሴት ነው ይዞ የሚመጣ፣ ከሌላ ሴት ጋር ነው መሆን የሚፈልገው፣ ሌላ ሴቶችን ነው ይዞ የሚመጣ እንጂ እርግጠኛ ነኝ ከሩታና ከሄርሜላ ጋር የሚቀጥል አይመስለኝም በዚህ ሀሳቡ ማለት ነው። ገባችሁ እንጂ እሷ የልጅ እናት ናት ተብላ ተመረጠች። ሄርሜላስ ምንድነው ልታደርጋት የምችለው? ከዛም በኋላ የሄርሜላ ህይወትስ ምንድነው ሊሆን የሚችለው? ሄርሜላ እንዴት ነው ልታደርጋት የምችለው የሚለውን ነገር በደንብ አድርገህ አንደርስታንድ አድርገህ ልታስብበት ይገባል ብዬ ነው የማስበው፣ እውነት ለመናገር ማለት ነውና ይሄ ዝም ቦታ እኮ ዝም ብለን እንደዚህ ነው ምናምን ተብሎ የሚታለፍ ነገር ሊሆን የሚችል ነገር ይሆናል ብዬ አላስብም። ኤኒዌይስ ማለት ነው። ገባችሁ አይደለ? ስለዚህ ፕሊዝ አብርሽ ማድረግ ያለብህን ነገር አድርገህ ማስተካከል ያለብህን ነገር አስተካክለህ ሄርሚን ወደ ህይወትህ ብትመልሳት እንደኛ ደስ ይለናል ብዬ አስባለሁ። ያለዛ ግን ወይ ሩታን አታገባም ወይ ሄርሜላን አታገባም። ሌላ ሴት ይዘህና ከሌላ ሴት ጋር ና እንጂ ሩታ ጋር ወይም እንደዚህ የሚባል ነገር የለም። ያለውን ነገር ሁለታቸውም ታስበውበት ተማምነውበት አምነውበት ተስማምተውበት በቃ የኔ ውድ ላንቺ ውሰጂው ይጥቀምሽ በደንብ አድርጎ የያዝሽ ምናምን ተባብላችሁ እንትን ማትሉ ከሆነ በጸብ ከሆነ አይቻልም። ነገ አንዷን ብትበጠርቃት እንዲህ ብላ ሄርሜላ ጋር ቢሆን ሩታ ሄርሜላ ልደበድባት ትችላለች። ሩታ ጋር ቢሆን ሄርሜላ ደግሞ ሩታ ልደበድባት ትችላለች። ገባችሁ አይደለ? ስለዚህ ሄርሜላ እንኳን ማለት ሩታ እንኳን ሄርሜላ አትመታትም። እርግጠኛ ነኝ ነው የምነግራችሁ። ብዙ ጊዜ ብዙ ሴቶችን ብዙ መታታቃለች። ሄርሜላ ላይ ግን አንድም ቀን እጇን አንስታባት አታውቅም አይደለ? አንድም ቀን እጇን አንስታ እንደዚህ ምናምን ብላት አታውቅም። ስለዚህ ሄርሚ አትመታም፣ ሄርሚ አትገኝም። እውነት ነው መናገር። ሩታ ግን ፍሪ፣ ከምር ፍሪ። ሄርሜላ እንደዚህ ታግሳ ስንት ነገሮችን አጥፍታ ስንት ነገሮችን ብላ ስንት ነገሮችን ለፍታ ተሰቃይታ ምናምን ብዙ ነገሮችን ብቻ ለአብርሽ ስትል ብዙ ነገር መስዋዕት ከፍላለችና እነዛን ነገሮች እንደዛ መስዋዕት ከፍላ ዛሬ አንቺን ዝም ብላሽ ወደ ህይወቱ እሺ ግቢ በቃ እስከ ዛሬ ለፍቻለሁ አልሆነም አልተሰጠም አልቅሳ ሄርሜላ አብዳለች እንዴ? ሄርሜላ አብዳለች እንደዛ የምትለው ሄርሜላ እንደዛ ብላ ዝም የምትል ይመስላችኋል? እንደኔ አይመስለኝም በጭራሽ ማለት ነውና ከባድ ነው። ብቻ በደንብ አድርጋ ሄርሜላ ብዙ ነገሮች ብዙ ጥያቄዎች ከአብርሽ አላት። አብርሽን ብዙ ጥያቄ የሚጠይቃት ጥያቄ ይኖራል ብዬ አስባለሁ። ግን እንደኔ ሄርሜላ ላይ ፕሊስ ብዙ ዋጋ ከፍላለች፣ ብዙ ተሰቃይታለች። እንደኛ እንቅልፍ አልባ ስንት ስቃይ ነው ያየችው። እግዚአብሔርን ስንት ስቃይ ስንት ፈተና ስንት መከራ ነው ያየችው። ግን ይሄ መከራዋ ይሄ ስቃይዋ ግን ማንም ዞር ብሎ አላየላትም። ማንም ሄርሜላ እኮ እንደዚህ ለፍተሻል፣ እንደዚህ አርገሻል፣ እንደዚህ ሆነሻል እኮ ምናምን ብሎ ማንም የለፋላት ሰው የለም። ስለዚህ እንድትጨነቁላት፣ ልታዝኑላት፣ ልታስቡላት ይገባል ብዬ ነው የማስበው እንደኔ ማለት ነውና ይሄ ነገር ዝም ብሎ ተሸፋፍኖ እንደዚህ ነው በዚህ ገብቶ በዚህ ወጥቶ ምናምን ተብሎ የሚታለፍ ነገር መሆን የለበትም ብዬ ነው የማስበው እንደኔ ማለት ነውና እናንተስ ምን ትላላችሁ በዚህ ጉዳይ? ምን አይነት ሀሳብ አላችሁ? ምን አይነት ነገር አላችሁ የሚለውን ነገር በደንብ አድርጋችሁ አስቡበት። በደንብ እንደኔ ሄርሜላ በጣም አሳዝናኛለች። ቀመን ብዬልንጋራችሁ ከበሬ ነው የምነግራችሁ። ሄርሚ በጣም ነው ያሳዘነችኝ፣ በጣም ከሚባለው በላይ ያሳዘነችኝ። አንጀቴን በለችው። እግዚአብሔርን ሄርሜላ አንጀቴን ነው የበለችው። በጣም ነው ያሳዘነችኝ። ለመሰላችሁ ቤተሰብ አልፈልግም ብላ ወንድሞቿን አልፈልግም አብርሽን እንደማንም ብዬ በቃ
ማዳን ካለብኝ አድናለሁ፣ ለሱ መሰዋት ያለብኝን ነገር ሁሉ እሰዋለሁ ምናምን ብላ ብዙ ነገሮችን ተብላለች፣ ብዙ ነገሮችን ለፍታለች። እሱን ይዛ በሌሊት እንቅልፍ እንኳን አልተኛ ብላ አብርሽን ይዘን መጣን ስትባል እንኳን ሰው እንኳን ተከትሏት አይደለም የምትወጣው። ገባችሁ አይደለ? ብቻዋን ተነስታ እንደ ወንድ ወጥታ አብርሽን ተቀብላ ብቻውን ወስዳ አዝናንታ ራሱን አዳምጣ ምናምን ለቡዜ ሰጠቻት። ቡዜ ደግሞ 2 ቀን ምናምን ቆይተው ራሱን መልሷል ራሱን ሆኗል ምናምን ብላ መጠች አይደለ? ስለዚህ የሄርሜላ ልፋት የሄርሜላ ድካም የሄርሜላ እንትን ጭራሽ እሷን ሰበበኛ እሷ ናት ያደረገችው እንዴ። ሄርሜላ መተት ብታደርግበት ሄርሜላ መተት ብታሰራበት ወደ እሷ እንዲመጣ ታደርጋለች እንዴ? ወደ ሩታ እንዴት እንዲሄድ ታደርጋለች? ሜቢ ከነበርክበት ሰው ወይም እንደዚህ ከኛ ልትመጣ አካባቢ ምናምን እንደዚህ ስትወስድህ ሽርሽር ቦታ እንደዚህ ምናምን እያላችሁ ብዙ ቦታ ስትሄዱ ነው የነበርና የዛኔ ሜቢ አድርጋብህ እንደሆነ እሷ ምናምን አለች ሩታ ትናንት ማለት ነው። ሄርሜላ ብታደርግበት ሄርሜላ ለራሷ ትወስዳለች እንጂ እንዴት ወደ አንቺ እንዲመጣ ታደርጋለች? ገባችሁ? አንድ ሰው በመተት ወደ ራሳችን መተት ብታሰሩበት ወደ እናንተ ሊመጣ ይችላል እንጂ እንዴት ነው ሊርቃችሁ እናንተን አልፈልጋችሁም ቀለበት ያደረገውና አውልቆ ምናምን እዛሽ ጋር ነው መሆን ምናምን ሊል የሚችልበት ምን አይነት ኬዝ ነው? እስኪ ንገሩኝ። ምን አይነት ኬዝ ነው ብላችሁ ነው የምታስቡት? ሩታ በምን አይነት ኬዝ ነው የተረዳሽው? እዚህ ጋር በጣም ምንም ግራ ላይ ይገባኝ። ስላልገባኝ በደንብ አድርገሽ እንድታስረጅን እንፈልጋለን። ሄርሜላ ብታደርግበት ሄርሜላ መተት ብታሰራበት ኑሮ ሄርሜላ ጋር ተጣብቆ ከአንቺ ጋር እንዳይመጣ ልጁንም እንዳያይ ምናምን ይሆን ነበር እንጂ አንቺን ወዶ እሷን የሚጠላ ነገር አታደርግበትም። ሄርሜላ ስነ ስርዓት ያዙ። ሄርሜላ ላይ የምትቀቡትን ቅቤ እረፉ። ስነ ስርዓት ያዙ። ሄርሜላ ንጹህ ሴት ናት። ሄርሜላ በንጹህ ነገር በንጹህ እንትን ነው የቀረበችው እንጂ የሆነ ነገር ፈልጋ ምናምን አይደለም። ለማንኛውም ቤተሰቦቼ ሰብስክራይብ አድርጉ ይሄን ቻናል ፕሊዝ የኔ ማሮች። እኔ በጣም ከፍቶኛል። በጣም እኔ እንጃ ምን ብዬ እንደምነግራችሁ አላውቅም። ራሱ ከነ ሄርሜላ በላይ ልቤ ተሰብሯል ቻናሌ ላይ ማለት ነውና ለማንኛውም እወዳችኋለሁ። ሰብስክራይብ አድርጉ የኔ ማሮች። ስትጣፍጡ እኮ ቅመሞችዬ